मुंह तो बंद करो अंकल አፍን ዝጋ ኮቴ እንኳን አደረሱ በዚህ አዲስ ዓመት ጌም ዞን መክፈት አስበዋል ወይስ ለቤቶ ፕሌይስቴሽን ማጫወቻ ሊገዙ ነው እንግዲያው አዲሱን የፕሌይስቴሽን ማጫወቻ ፕሌይስቴሽን 4ን ሲፈልጉ በ1 ቴራባይት አሊያም በ500 ጂቢ ከነ ሙሉ አክሰሰሪው አንድ አመት ዋስትና ጋር ኦልሞስት ነፃ ሊባል በሚችል ዋጋ ይዘን ቀርበናል በተጨማሪም አዲሱን የፊፋ 2020 እና አዲሱን PS 2020 ጌሞችን አምጥተናል ያመጣናቸው ጆስቲኮች ደግሞ ኦሪጂናል ሲሆኑ በተኑ አኙም ቢያለኝ ግራው አስቸገረኝ ሳይሉ በነፃነት የሚጫወቱበት ነው ደግሞዋለሁ ዋጋችን ነፃ ለማንኛውም ከመግዛቱ በፊት እኛን ሳያማክሩ በፍጹም አይወስኑ ይደውሉ 0946 386228 ወይም 0911 95136 አሊያም መርካቶ ድርተራ አራተኛ ፎቅ ዋሴ ሪከርድ ብለው ይምጡ መልካም አዲስ ዓመት ዋሴ ሪከርድ ይሄ ሚሞሪ አሁንስ አይጨነቁ ኦሪጂናል ብራንድ የሆኑ ሚሞሪዎችን ከ2 እስከ 32 ጂቢ እንዲሁም ኦሪጂናል ፍላሽ ዲስኮችን ከ2 እስከ 32 ጂቢ የተለያዩ ሃርድ ዲስኮችን በ1 ቴራ በ2 ቴራ በ4 ቴራ እና በ8 ቴራ በጣም በተመጣጣኝ ዋጋ ያሉበት ድረስ ልካለን አሊያም መርካቶ ድርተራ አራተኛ ፎቅ ዋሴ ሪከርድ ብለው ቢመጡ ካልሆነ በስልክ ቁጥር 0911-951-36 ወይም 0946 386228 ይደውሉ ዋሴ ሪከርድ አባቴ የለም በልያለሁ እንደዚህ ትናንሽ ውሸት ካልተናገርክ እንዴት በህይወት ትኖራለህ እውነት ሳልናገር ስቀር እፈራለሁ ካልተናገርኩኝም የዛኔ እፈራለሁ እውነቱን ነው የምትናገረው እውነት ስለሆነ እኮ ነው እሱ የሚያወራው የኔ ልጅ የሚፈልገውን እሰጠዋለሁ ነገር ግን የልጄ መንገድ ላይ ለመጣው ግሬቲስት መሆኑን ማረጋገጥ ታላቅ ሰው ቦታ ላይ ጦርነት የሚጀምርበት ጦርነት ማቅረብ የሚችለውን ሰው መፈለግ አቴ ታይም ሎ በዛው ሰዓት ነብር መጣ ከዛ ጠላቱ ሞተ ማማነበር ሲባ የልጅ ልጃችን ሽባ በየጨዋዎች ጨዋ ነው ልጅ አቻሪያ በጣም ጨዋ ነው ማሉድ ባሉ የኛ ማች ባሉ በጣም ጨዋ ነው ወንድሜ ሱሪያ በጣም ጨዋ ነው ወንድሜ ሪሺ በጣም ጨዋ ነው ና ሂሮ ባሉ የኔ አክተር ባሉ በጣም ጨዋ ነው ሁሉም ጨዋ ነው ይሉካል እና አንተ ለምን እነዚህ ትደባደባለህ రాముడు కూడా మంచోడే ራም እኮ ጨዋ ነው የሚባለው కానీ ግን ራቨንን የገደለው እሱ አይደል እንዴ దేవుడు అడిగింది ఇస్తాడండి አምላክ የጠየቅነውን ይሰጣል ይባላል ግን አርፍዶ ነው የሚሰጠው ይባላል እሱ መስጠት የሚችል ከሆነ እኛ መንጠቅ ደግሞ እንችልበታለን ఎదిరించేవాడు రానంత వరకేరా እምይት ድመት ይባላል భయపెట్టేవాడు రాజ్యం የሚያስፈራራ ንጉስ ይባላል ఈ రిలేషన్ స్టార్ట్ చేసింది నువ్వు ይሄን ዝምድና የጀመርኩ አንተ ነህ መቀጠል ያለብክም አንተ ነህ మీరు నా తండ్రినా አንተ አባቴ እኮ ነህ አንተ ካልመታኝ ሌላ ማን ሊመታኝ ነው చిన్నప్పటి నుంచి నాకు అలవాటుంది ከህፃንነቴ ጀምሮ እኔ አንድ መጥፎ ልምድ አለብኝ ఎవరైనా ఏదైనా ఇస్తే తిరిగి ማንም ቢጠይቀኝ አማልቼ እሰጣለሁ የኔ ነገር ፍቅር ሆነ ዱላ ሆነ ఇంకోసారి మా నాన్న జోలుకొచ్చి ከዚህ በኋላ አባቴ ፊት ለፊት ከመጣች చూసినా እሱ ላይ ለመዛት ከሞከርክ አይኑን ካየክ አንተና እሱን በቅርብ ቀን ከዋሴ ሪከርድስ మీరెవరో మాకు తెలియదు እናንተ ማን እንደሆናችሁ እኔ አላውቅም మాకు ఏ రక్త እኔና እናንተ ምንም አይነት ዝምድና የለንም కానీ మీకోసం మీ పిల్లల ነገር ግን ለእናንተ ብለን ለልጆቻችሁ ብለን ህይወታችንን አደጋ ላይ ጥለን ቀን ማታ ምግብ ሳንበላ አደጋ ላይ እንጋፈጣለን ምክንያቱም እናንተ የኛ ኃላፊነት ናችሁ የኛ ግዴታ ናችሁ మీరంతా నేను కాపాడుకునే ప్రాణాలు రా ይሄ ሁሉ እኔ ያዳንኩት ህይወት ነው
እንዴት ልግደልህ? እኔ ለአንተ ብዬ ህይወት እሰጣለሁ ጠረፍ ላይ፣ አንተ ደግሞ ጉራዴ እዚህ አንገት እቆርጣለሁ ትላለህ። ኃላፊነት የለህም እንዴ? భయపడేవాడే బేరానికి వస్తాడు. የሚያስፈራራ እሳት ይመጣል። మన దగ్గర బేరాలు లేవమ్మా. ከአንቺ ጋር መስማማት አልፈልግም እናቴ። గాయం విలువ తెలిసిన వాడే እንደዚሁም ጉርዳዴና ጋርድ የማያውቅ ሰው እንዴት ሰውን ይረዳል? ప్రతి సంక్రాంతికి అల్లుళ్ళు వస్తారు. በየበዓሉ አማቻችን ይመጣል። በዚህ በዓል ደግሞ ሙሉ ሰራዊት መጣ። 15 ఏళ్ల ప్రొఫెషనల్ በ12 ዓመት ፕሮፌሽናል ስሬ እስካሁን ካምፓኒው በትክክል ጽፎልኝ አያውቅም። እኔ ሁልጊዜ ስህተት ነው የምሰራው፣ ግን ሁሉም ሰው በትክክል ነው የሚጽፈልኝ። እንዴ አሪፍ ቪዲዮ እኮ ነው። አንተ እኮ ነው የቀረጽከው ልጄ። చుట్టూ 100 మంది ዙሪያ ላይ ያሉት 100 ሰዎች፣ እሱ ብቻውን ያለው ሞት አይደለም የሚባለው። ሂዱና አንገቱን ቁረጡ አንዳችሁ። ሄይ የኮሌጅ ተማሪ አድርገሽ ነው እንደምታስቡ? የስቴት ሚኒስቴር ነኝ። ምን እንደምታወራው? የኮሌጅ ተማሪ አድርገሽ ነው እንደምታስቡ? የስቴት ሚኒስቴር እኮ ነኝ። ምን እንደምታወራው? మీరందరూ నేను కాపాడు. ሁላችሁም እኔ ያዳንኩላችሁ ህይወት ነው ያላችሁ። ለእናንተ ብዬ ህይወቴን መስዋዕት አደርጋለሁ። እዛ እናንተ እዚህ ኃላፊነት የላችሁም እንዴ? చిన్న బ్రేక్ ఇస్తున్నాను. ትንሽ እረፍት እሰጣችኋለሁ። ከዛ በኋላ አፈነዳዳችኋለሁ። በቅርብ ቀን ከዋሴ ሪከርድስ ይጠብቁ። ሜሽ ባቡ የሚሰራበት አዲስ ፊልም ነው።